ቦታው ሙሉ በሙሉ ወደ ሙዚየምነት ነው የቀየር ነው። ይሄኛው እንደምታዩት የሳይንስ
ሙዚየም የሚባለው ነው። ለትውልድ እጅግ በጣም የሚጠቅም ስራዎች ያሉበት ነው። እያሳየኋችሁ የሳይንስ ሙዚየም ነው። የሚቀጥለው ደግሞ የፌዴራል ቅርሶች የተገነቡበት ነው። የውጭኛው ክፍል ውስጥ ደግሞ ትክክለኛው የጉራጌ ካልቸራል ሙዚየም ያለበት ነው እና ይሄ ሙዚየም የተገነባው ልክ የዛሬ 7 ዓመት ነው። ያኔ እንግዲህ በጀትም ቦታም ጠይቄ ነበረ፣ ማግኘት አልቻልኩም። ስለዚህ በራሴ ቦታ ላይ ይሄን ነገር የሰራሁት ማለት ነው እና ቡይ ላይ ቤት ነበረኝ፣ ቤቱን ሸጥኩ። ታክሲም ነበረችኝ፣ ታክሲዋንም ሽጬ ነው ይሄን ነገር የሰራሁት ማለት ነው እና መንግስት በዚህ ልክ ያገዝንበት ነው። ይሄ ትምህርት ቤቶች ላይ የማይገኙ ነገሮች እዚህ ያሉ ማለት ነው። እዛ ውስጥ እንደምታዩት እዛ ውስጥ ላይብራሪ አለ፣ ላብራቶሪ አለ፣ አይሲቲ አለ። እዚህ ጋር ደግሞ የግብረ ገብ ወይም ስነ ምግባር የሚባለው ማለት ነው። ስነ ምግባር የሚባለው አንድ ተማሪ ይችን ፒኮክ ላይ ያለችዋን ነገር ሙሉ በሙሉ አእምሮ ውስጥ ይከታል ማለት ነው እና ወደ 20 ምናምን አይነት ነገሮች ናቸው እዚህ ውስጥ ያሉት። ስለዚህ ትውልድን በዚህ አይነት ማነጽ ይቻላል። ከዛ በኋላ ስራን ይፈጥራል። በቀላሉ ስራ ከፈጠረ በኋላ ገቢ ያገኛል። የሚያገኘው ገቢ ደግሞ እዚህ ውስጥ ይቆጥባል ማለት ነው። ስለዚህ ሁሉም ተያያዥነት ባለው መልኩ የተሰራ ነው። እዚህ ውስጥ እንደምታዩት ስፖርት ማዘውተሪያ አለ። ዲሴብል የሆኑት ደግሞ ማየትና መስማት የተሳናቸው ለነሱም ጭምር ትምህርት ቤት መንግስትን ጭምር ለማገዝ በዚህ አይነት የተሰሩ ነገሮች ያሉበት ነው እና እነዚህ ለምሳሌ ማጨስ፣ መቃምና አልኮል መጠጣት እድሜው ከ18 ዓመት በታች ጎጂ እንደሆነ ነው። ከ18 ዓመት በላይ የሆነውን መንካት አልፈለኩም፣ ምክንያቱም ለምን ምናምን ነገር ስለሚባል ማለት ነው እና በተለይ ግን አሁን ካሉት ከንትኖች ውስጥ ማጨስን በተመለከተ ለትውልዱ እጅግ በጣም ጎጂና ለሀገርም ጭምር የሚጎዳ ስለሆነ ሲጋራ እንደዚህ በክብር የተቀመጠበት ነው። ሲጨስ አንድ ሰው ሲያጨስ ሌላውንም ጭምር እንትን ስለሚል ነው እና የማጨስ ጉዳቶች በዚህ አይነት ነገር የተቀመጡበት ነው። የትልቅ መሰረታዊ ነገር ስለሆነ ነውና የአጫሽ ነፍሰ ጡር ለልጇ የሚሰጠው ስጦታ ነው። ይህ አንድ ሰው ቤት ውስጥ ዘግቶ ሲያጨስ እንደዚህ እንደሚፈጠርና የመጨረሻ ይሄ እንደሆነ ነው። ስለዚህ እዚህ ጋር ለማነጻጸር ይሄ እናንተ ሳምባ ነው፣ ይሄ ያጫሾቹ ነው። ይሄ ሞር አዲክትድ አልኮል የሚጠጡ ሰዎች ነው። ይሄ ደግሞ የእናንተ ነው። ጥርሱም ልክ በዚህ አይነት ነገር የመሰለው ነገር በዚህ አይነት ነገር በምናሳይበት ሰዓት ላይ ትውልዱ በሙሉ በስነ ምግባሩ ይታነጻል፣ ከሱስ ነፃ ይሆናል ማለት ነው። ስለዚህ በዚህ ደረጃ ላይ ትምህርት ቤቶችን የማያስተምሩም ስለሆነ መንግስትን ለማገዝ ብለን የሰራ ነው እና የካይዘን ሙዚየም አለ እዛ ጋር እንደምታዩት። ይሄ ወላይታ ላይ ወስደን በነበረው የከተሞች ፎረም ላይ ተወዳድረን አንደኛ የወጣንበት ነው። እዚህ ጋር ያሉት ነገሮች ይሄ የሳይንስ ሙዚየማችን ትንሽ የፊት ለፊት ገጽታው እስከሚስተካከል ድረስ ሙሉ በሙሉ ይሄን ነበር የሚመስለው። አሁን እያያችሁ ያላችሁት በዚህ አይነት ነገር ነው። ሌላው አንዳንድ በጣም እጅግ በጣም ጠቃሚ የሆኑ ነገሮች ያሉበት ነው። አሁን የአይሲቲ የሀብታም ልጅ ኮምፒውተር ይነካል፣ የድሃ ልጅ ኮምፒውተር መንካት አይችልም የሚለውን ነገር እንትን አድርገን ይሄን በዚህ አይነት ወልቂጤም ቡታጅራ ፖሊቴክኒክም ኮምፒውተር በዚህ አይነት መልኩ እንትን ያደረገ ነው። ሁሉንም ብዙ ኮምፒውተሮች ብናገኝ እዚህ የድሃ ልጅ በቀላሉ ኮምፒውተር መንካት እንደሚችል የሚያመላክት ነው። የገጠር ተማሪ ወደ ከተማ የሚመጣበት ሰዓት ላይ በዜብራ በተሽከርካሪ ተገኝቶ አደጋ እንዳይደርስበት እዚህም ጭምር ያስተማርንበት ነገር ነው። ሌሎች በጣም ወጣ ያሉ ነገሮች አሉ። ለምሳሌ አካባቢያችን ላይ የኦሮሞ ልጆች ወይም ግመል የሚነዱ ቢመጡ የኦሮሞም ትምህርት ቤት እዚህ ጋር አለ ማለት ነው። ሌላኛው የቁርአን ትምህርት ቤት እዚህ ጋር የነበረበት ነው። የቁርአን ትምህርት ቤትም የግዕዝ ትምህርት ቤትም ጭምር እዚህ ጋር እንደነበረ የሚያመላክቱ ነገሮች ናቸው። አሁን እንትኖቹ ተገንጥለዋል። እዚህ ጋር ዳግም የሚሰሩ ነገሮች ናቸው ማለት ነው። ሌላ የፌዴራል ቅርሶች ናቸው። እዚህ ጋር የምታያቸው የፌዴራል ቅርሶች ሙሉ በሙሉ በግንባታ ነው እዛ እንትን ያልናቸው። ይህን ደግሞ እዛ ጋር ሂጄ ያሳያችኋለሁ ማለት ነው። የመሰረቱት መሪዎች ጭምር እዚህ ጋር ለፊት ተለጥፏል እና ምንድነው እነሱ የሚሉት ቪዥን የትውልድ መሰረት ነው፣ ሁሉም ኢትዮጵያ ሊጎበኘውና ሊደግፈው የሚገባ የትውልድ ማዕከል ነው ይላል።
ምክንያቱም ይሄ የክልሉ ሙዚየም ጭምር ነው እዚህ ውስጥ የሰራ ነው። የፌዴራል ሙዚየም በዚህ አይነት ነው ማለት ነው። ሌላኛው እዚህ ጋር የጎንደር ፋሲልም ልክ በዚህ አይነት ተገንብቷል። ይሄ ባነር የሚባል ነገር የለም ማለት ነው። ሌላ በ4ኛው ሴንቸሪ አክሱም ሐውልት የተገነባው በዚህ አይነት ጣሊያን ወደ ሀገር ወስዶ ሮም አደባባይ ላይ ተክሎት የነበረው ወደዚህ ስናመጣ ምን ያክል ሀገር እንደምንወድ ጭምር የሚያሳይ ነገር እዚህ ጋር አለ ማለት ነው። ይሄ ቆርቆሮ ቤታችን አፈሰን ወደ ጎጆ የቀየርንበት ነው። ይሄ ጎጆ ከመኖሩ በፊት እዛ ጋር ሶፍ ዑመር ዋሻ አለ። ከኋላ በኩል እዛ ጋር ላሊበላ አለ። ጥያ ትክል ድንጋይ አለ። ኮንሶ ካልቸራል ፕሬሲንግ እዛ ጋር የነበረበት ነው። ይሄኛው የጌዶ መልክዓ ምድር ጨልባቱ ቱቲ ሲዲ የሚባሉት ትክል ድንጋዮች እዚህ ጋር ያሉበት ነው። ጭምር ግብርና እዚህ ውስጥ አለ። እዚህ ጋር የምች መድኃኒት የምንላቸው ነገሮች በሙሉ እዚህ ውስጥ ተተክለዋል ማለት ነው። ስለዚህ ማህበረሰቡ የሚጠቀምባቸው በዚህ አይነት ነገር የሰራንበት ነገር ነው ማለት ነው። ሌላኛው ጉራጌ ቤቱ ክብ ነው። ጣባውም ክብ ነው። ምጣዳችንም ክብ ነው። ስለዚህ ይቺን የጉራጌ ጎጆ ቤት ፌዴራል ባዘዘው መሰረት በዚህ አይነት ሰርተናል እና እዚህ ጋር ደግሞ ገባ ብላችሁ ብታዩት እዚህ ጋር የማይዳሰሱ ቅርሶቻችን አሉ። የማይዳሰሱ ቅርሶቻችን እዚህ ጋር በዚህ አይነት ተቀምጧል። በጣም በርካታ ብዙ ነገሮች አሉ። እዚህ ጋር አሁን የስምንት ሰንጋ ሊቃ ይሄ መስቃን ውስጥ የሚገኘው ይሄ በዚህ አይነት ነው። ይሄ አንትሮሽት ነው። ይሄኛው የጉራጌ ቤት አሰራር ነው። ይሄ እንደምታዩት ማለት ነው። ይሄ ትክክለኛ የጉራጌ ቤት አሰራር በዚህ አይነት ነው። ምሰሶ የለውም፣ ጣራም የለውም። እንግዲህ እናንተ አይታችሁታል። ስለዚህ ከዚህ በኋላ ጣራው ይኖራል ብዬ እገምታለሁ ማለት ነው። ይሄ ጉራጌ ባህላዊ ጭፈራችን ምን እንደሚመስል ይሄ የሴቶች ዱዓ በዓል ይሄ መስቃን ወረዳ ሴቶች ነው። ይሄኛው እንሾሽላ ከሰርግ እሁድ ለምታገባ ሴት ልጅ ዓርብ ዕለት የሚደረገው ማለት ነው። የገና ጨዋታችን ይሄን ይመስላል። ሀበሻ ሽቲማ ቡታጅራ በዚህ አይነት መልኩ ተቀምጧል። ይሄ ሀበሻ ሽቲማ የሙስሊሞች ይሁን እንጂ በአብዛኛው አካባቢያችን ላይ የተመረጠው ክርስቲያኖቹ ነው። በአብዛኛው ትልቅ ውበት የሰጡት ማለት ነውና እንግዳ በመቀበል አካባቢያችን ላይ በርካታ ክርስቲያኖች በዚህ ላይ በኮሚቴነት ጭምር እንደሰራ የሚያመላክት ነው። እዚህ ጋር ይሄ ጀፎረ ነው። ይሄኛው የቀደምት ባህላዊ ጋብቻ ስነ ስርዓት የጥፍር መቆረጥና ኮሶ መጠጣትም ባህላችን እንደነበረ ጭምር የሚያመላክት ነው። ይሄ የጉራጌ የለቅሶ ስነ ስርዓታችን ይሄን ነገር ይመስላል። ውጆ ዛሬ እቁብ ብድርና ቁጠባ ባንክ የምንለው መሰረቱ ጉራጌ መሆኑን ለማመልከት ከዚህ ነው የጀመርነውና በዚህ አይነት ተቀምጧል። የገና ሰርግ ስነ ስርዓት በዚህ አይነት ነው። ይሄ የሴቶች የጽዋ ዝክር የሚባለው በተለይ የዚህ ክርስቲያኑ አካባቢ ላይ ወደ ሶዶ አካባቢ ላይ የዚህ አይነት አለ። ሌሎችም ያላለቁ ነገሮች አሉ። የገና ጅምር ነው። በዚህ አይነት ሰርቻለሁ ማለት ነው። አሁን እንግዲህ ወደ ዋናው ሙዚየም እናስገባለን። ያሳያል። መስቀልና አረፋ ሁሉንም ብሔር ብሔረሰብ ሰብስበን አብረን በዓል እንደምናሳልፍ ጭምር የሚያሳይ ነውና የ86ቱ ብሔር ብሔረሰብ ሙዚየም አለ ማለት ነው። አሁን የጉራጌን ከጨረስኩ በኋላ የአማራ ይሄ ከአማራ ክልል የመጡ ቅርሶች ናቸው። የአማራ ሙዚየም አለ። የሚቀጥለው ኦሮሞ አባገዳ ሀዳ ሲንቄ አዲስ አበባ ስትሄዱ የምታዩት ሐውልት በዚህ አይነት ተሰርቷል። ይሄ ቦኩ የሚባለው ነው። ይሄ ኦሮሞ ጠዋት ወተት ጠጥቶ እስከ ማታ ድረስ እስከሚቆይ እናት ወተት በዚህ ያስቀምጣለት ነው የምትሄደው። በዚህ አይነት የሆኑ ነገሮች አሉ። ስለዚህ የአማራም የኦሮሞም ቅርስ እዚህ ጋር አለ ማለት ነው። ስለዚህ እዚህ ቤት ውስጥ ሁሉም ሰው በስምምነት የሚኖርበት ሁሉም ብሔር ብሔረሰብ በአብሮነት የሚቀጥልበት መሆኑን ያመላክታል። ይሄ ስልቻ ነው። ይሄ ስልቻ የሚመስለው ነገር ወናፍ ነው እና ዛሬ በከመነዳሪ ነው ያለው። ይሄ በፍየል ቆዳ የተሰራ ነው። ስለዚህ ዛሬ ገበያ ላይ ማግኘት አይቻልም። ይሄ በዚህ አይነት ተቀምጧል። ጉራጌ ይሄ በተለይ ይሄ ጋራው አካባቢ ላይ አውሬ ያስቸግራቸው ስለነበረ ልጆቻቸውን እንትን እያለ ስለዚህ በጣሊያን ወቅት ይሄ ጣሊያን ይዞት የመጣው እንትን ነው። ምናልባት ለሰው ሊሆን ይችላል ይዞ ያመጣው። ስለዚህ ይሄን በዚህ አይነት መልኩ በቅርስነት አስቀምጠናል ማለት ነው። ይሄ መሶብ ነው። ይሄ መሶብ ቅድም እንደዚህ
መስቀልን በተመለከተ አረፋንን በተመለከተ ይሄ መሶብ ሁሉም ብሔረሰብ ይጠቀምበታል። በዚህ አይነት ይሄ በቅርስነት ተቀምጧል ማለት ነው። ይሄኛው ነገር ብንመለከት የጉራጌ ባህላዊ ምግብ እርግፎ ዱዋ ማዳ ጠሊል፣ ይሄ እዚህ ውስጥ እርግፎ ይዘጋጃል። ለዚህ ገበቴ ላይ ያለው እርግፎ ሙሉ በሙሉ የሚዘጋጀው ቅቤ ይሄ ነው ማለት ነው። ስለዚህ ይሄንን በዚህ አይነት መልኩ በቅርስነት የተቀመጠ ነው። ወደዚህኛው ስንመጣ እንግዲህ ፕሬዝዳንቱ አሉ፣ ጠቅላይ ሚኒስትሩ አሉ። እንግዲህ ጠቅላይ ሚኒስትሩ አዲስ አበባ ላይ ያሉት ፎቶዎች በሙሉ ፎቶ ናቸው። ይሄ ግን ቅርስ ነው። ይሄኛው በፌደራል በቅርስነት ይሄንን ያስመዝግበንበታል። ምክንያቱም እሳቸው ለሀገር ባለውለታ ናቸው። የህዳሴው ግድብ የጨረሱ ናቸው። አጠናቀው ለኢትዮጵያ እንትን ያደረጉ። በመቀጠል ደግሞ ሀብት የማያሸሹ መሪ እንላቸዋለን። ከዛ በላይ መናገር አንችልም። የግል መኖሪያ ቤቱን ወደ ሙዚየምነት የቀየረ ኢትዮጵያ ያለው የፌዴራል ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ነው። ወደዚህ ስንመጣ ደግሞ እዚህ ጋር ሁለት ሰዎች አሉ። እኚህ ማዕከላዊ ኢትዮጵያን መንግስት የመሰረቱ ናቸው። እሳቸው ደግሞ አሮጌዋን ቡታጅራ ወደ ስማርት ሲቲነት እየቀየሩ ያሉ መሪ ናቸው። ስለዚህ በዚህ አይነት ተቀምጠዋል። ፊት ለፊታቸው ላይ ያለው ነገር አገራችን ያለው ሀብት እዚህ ጋር ኦፓል አለ፣ ብሮንዝ አለ፣ ሲልቨር አለ፣ ወርቅ አለ። በመቀጠል የድንጋይ ከሰል አለ። እነዚህ ነገሮች በሙሉ ሀገራችን የውጭ ምንዛሪ የምታገኝባቸው ናቸው ማለት ነው። እዚህ ጋር ሞሌ ጨው አለ፣ መገበያያ። እነዚህ የድሮ ሳንቲሞች አሉ። እዚህ ጋር ደግሞ ብር ናቸው፣ የድሮ የአጼ ኃይለ ሥላሴ የምኒልክ። እቺ ደግሞ ማርትሬዛ ናት። ስለዚህ በዚህ አይነት ሁሉ እንትን ብለናል። ዛሬ ይቺ የድንጋይ ከሰልም ከፍተኛ የውጭ ምንዛሪ እያስገኘች መሆኑን የሚያመላክት ነው ማለት ነው። እሺ ይሄኛው የሰማዕታት ሐውልት ነው። ይሄኛው የሰማዕታት ሐውልት ነው። ይሄኛው የድል ሐውልት ነው። ይሄ ሰማዕታት ሐውልት እዚህ የተደረገበት ነገር አንዱ ጣሊያን በርካታ ኢትዮጵያን በጨፈጨፈበት ሰዓት በአብዛኛው ከተጨፈጨፉት ሰዎች ውስጥ ማለት ነው አማራ፣ ኦሮሞ፣ ጉራጌና ሻንቅላ መሆናቸው ይታወቃል። ስለዚህ ይሄ ሐውልት እኛም መስዋዕትነት የከፈልንበት ስለሆነ በዚህ አይነት መልኩ ተቀምጧል። ማንኛውም የጉራጌ ልጅ እንግዲህ ይህን ነገር ለማየት አዲስ አበባ መሄድ የለበትም ነው ያስቀመጥ ነው። እዚህ ጋር የጉራጌ ሰርግ ስነ ስርዓት ሸባል ታላቅ ቅቤ ጠጡ የሚለው እዚህ ጋር አንድ በጣም አሁን እየጠፋ ያለ አንድ ጥሩ ባህል አለ ማለት ነው። ምንድነው ይሄ? ለዚህ ክትፎ የሚዘጋጅለት ያ ቅቤ ነው። ከዛ በኋላ ለአንድ ሰው በዚህ ክትፎ ይሰጠዋል። ቅቤ ደግሞ በዚህ ተለክቶ ይሰጠዋል ማለት ነው። ግማሹን ይከታል፣ ግማሹን ይጠጣል። ቅቤ መጠጣት ግዴታ የነበረበት ወቅት እንደነበረ የሚያመላክት ነው። ይሄም መስቃን ወረዳ ላይ ወገራም ላይ የነበረ ባህል ነው። እኔም ራሴ የታደምኩበት ነው። ይሄ እንሾሽላ ሞላም አልሞላ። ይሄኛው ነገር እንግዲህ የክትፎ የአይብ ምናምን ነገር መቀላቀያ ነው። እድሜው ከ100 ዓመት በላይ ነው። ይሄ መስቃን ወረዳ ገንዘብ የሚባለው አቶ ፈለቀ ባንጃው የመስቃን ወረዳ ግምጃ ቤት ሹም በዚህ ገንዘብ ይዘው በበቅሎ ወሊሶ ሄደው ያስረክቡበት የነበረ ነው። ይሄኛው የሶዶ ወረዳ ገንዘብ የሚባለው የሶዶ ወረዳ ዋና ከተማ ገሬኖ ነው። ገሬኖ ላይ ግምጃ ቤት ሹም የነበሩት አቶ ሙልጌታ ዱሬሳ እሳቸውም ቀጥታ ወሊሶ ሄደው ያስረክቡበት የነበረው ነገር እቃ ማለት ስልቻ መሆኑን ያመላክታል። አደን ያድኑ ጉራጌ አደን አድኖ ያድን እንደነበረ በዚህ አይነት ነገር ተቀምጧል። ጦሩም እዚህ ጋር አለ። በዚህ አይነት የተቀመጠ ነው ማለት ነው። ወደዚህ ስንመጣ ጉራጌ ጀግና ነው። ጉራጌ የምንለው መስቃን ወረዳ ጀግኖች፣ የሶዶ ወረዳ ጀግኖች፣ የሰባት ቤት ጉራጌ ክፍለ ህዝብ ጀግኖች ብለን በወረዳ ነው የከፋፈልነው። ስለዚህ እዚህ ጋር እንደምታዩት ይሄ 12 እንዝል ጨልጨላ ቀለጥ የሚባለው እነዚህ ነገሮች የመስቃ መሆኑን ያመላክታል። ይሄኛው ከዶቢ አካባቢ ነው የተገኘው። እነዚህ ከሶዶ ወረዳ አካባቢ ያገኘዋቸው ቅርሶች ናቸው ማለት ነው። ሌላኛው በርካታ ጀግኖች አሉ። ካሉ ጀግኖች ውስጥ በርካታ የጦር መሳሪያ አለ። ከዚህ ውስጥ ግን ሶስቱን ልተርክ። የመስቃን ወረዳ ራስ ደስታ ዳምጠው፣ ፊታውራሪ ፍስሐ ውልጊቾና መሐመድ ጁዋር እዚህ ጋር የጦር መሳሪያዎቻቸው ተቀምጧል። ፊታውራሪ ፍስሐና መሐመድ ጁዋር የጦር ጀግኖች ናቸው። መሐመድ ጁዋር ከምኒልክ ጋር የተዋጋ ነው። እዚህኛው ጋር ደግሞ ለአገር መስዋዕትነት የከፈሉ ናቸው። ራስ ደስታ ዳምጠው ከበቀለ ወያ ጋር በመሆን ማለት ነው። ፊታውራሪ ፍስሐ የጦር ጀግና ሳይሆኑ የልማት ጀግና ናቸው። እሳቸውም እንደዚህ በዚህ አይነት ቅርሳቸው ተቀምጠዋል ማለት ነው። ስለዚህ የሌሎቹም ልክ በዚህ አይነት
ሶዶ ላይ ያሉትን ጀግኖች በቅርብ ጊዜ ውስጥ እንደዚህ ይዋጉባቸው የነበሩት የጦር መሳሪያዎች በቀጣይ የሚመጣ ነው ማለት ነው። ይሄ በሀገር ደረጃ ላይ በጣም ውስን ያለው ከ3 አይበልጥም። አድዋ 00 ላይ አንድ ታገኛ 2 ምናምን ታገኛላችሁ፣ አንዱኛ ጋር አለ ማለት ነው። ስለዚህ ይሄ ጣሊያን መድኃኒትና ቅመማ ቅመም ይዝበት የነበረ እቃ ነው እና ከጣሊያን እንደተወሰደ ያመለክታል ማለት ነው። ይሄ የአፄ ኃይለ ሥላሴ ልጃቸው የእጅ ውሃ ማስታጠቢያ የነበረ ነው። የራስ ዳስታ ዳምጠው ባለቤት ናቸው ማለት ነው። ጉራጌ ጀግና ነው ብለን ስንል ምን አረገ ብለን ምንድን ነው ያደረገው? ጣሊያንን ገደለ፣ ይሄንን ማረከ። ኤቪደንስ ነው። ይሄኛውንም ከዛ የተማረከ ነው፣ ይሄኛውም ከዛ የተወሰደ ነው እና አንድ ቁልፍ መያዣ አለ፣ በዚህ አይነት የተቀመጠ ነው። እነዚህ የምታዩቸው ስንቅ መያዣ ናቸው። ይሄኛውም አድዋ ድረስ ሄደው በበቅሎ አድዋ ውጫሌ ድረስ ሄደው የተዋጉባቸው መሆኑን ያመለክታል። እነዚህ ጎራዴዎች በዚህ አይነት እድሜ ጠገብ ናቸው። ስለዚህ ጉራጌ የኢኮኖሚ ጀግና ብቻ ሳይሆን የጦርም ጀግና መሆኑን የሚያመላክት ነው ማለት ነው። ይሄኛው ስጋ መስቀያ ነው ይሄ እና አሁን የብረት መስቀያ ነው ያለው። በወቅቱ ግን ይሄ ብዙ ጊዜ የማይዝግ የማይበላሽ እና ብዙ ቆሻሻ እንዳይዝ ተደርጎ እንትን የተባለ ነው እና ጉራጌ በዚህ አይነት መልኩ ነው የሚጠቀመው። ለማረድ ሲጠቀም ቢላ እዚህ ጋር አለ። ይሄ ቢላ ማስቀመጫ ነው። ይሄ በሬው ሲጠለፍ በዚህ አይነት እንትን የሚደረግ ነው። ይሄኛው ቤተክርስቲያን ይሄ ከምድረ ከብድ አካባቢ ነው የመጣው። ይሄ ሰዎች ጠላ በዚህ ይጠጡ እንደነበረ የሚያመላክት ነው። እዚህ ጋር ሞረድ አለ። በዚህ አይነት መልኩ ተቀምጧል። ኮፊ ሴረሞኒ እንግዲህ ጉራጌ በጣም ቡና ይወዳል። ይሄ ከጉራጌ የተገኘ ነው። እኛ በር ላይ የነበረ እንትን ነውና የጉራጌ ቡና በመላ ኢትዮጵያ ካሉት ቡናዎች ውስጥ የተሻለ በጣም የሚጣፍጥ ቡና ነው። ምክንያቱም ለገበያ ብዙ ስላልዋለ ብዙ አልተነገረለትም እንጂ የጉራጌ ቡና በጣም ምርጥ ነው። ልዩ ያደረገው እንሰት አጠገብ መቀመጡ ነው። ተከታታይነት ያለው ውሃ ስለሚያገኝ ነውና በዚህ አይነት ነው። እዚህ ጋር ምርጥ ጀበናዎች አሉ። አንዱ ጀበና ይሄ ነው። ይሄ ጀበና በአንድ በኩል ቡና ይቀዳል፣ በአንድ በኩል ቂቤ ይቀዳል ማለት ነው። ስለዚህ በዚህ አይነት እንትን የተባለ ነው። እዛ ጋር ለቡና የቀረቡ ቂቤዎች በዚህ አይነት እንትን አለ። ምርጥ ሲኒ ያለን እቺ ፍንጃል በዚህ አይነት ናት። ሴቶች ስራ ለማቅለል ይጠቀሙበት የነበረው ይሄ ሲኒ ማቀበያ በዚህ አይነት እንዲሻገር የማድረግ ጥበቡን ይዘው የመጡትና በዚህ አጋጣሚ እንድታመሰግኗቸው ጭምር ቆይታ እጅግ አድርገን እናመሰግናለን። ለዚህ ቤት ደግሞ እንደ መንግስት ምን ማበርከት አለብን መውሰድ አለብን። በየአካባቢያችን ደግሞ ምን አለ እዚህ ቤት ውስጥ አኑረ ነው ለቀጣይ ትውልድ መሸጋገር መቻል የሚችል ነገር የሚለው ደግሞ ሁላችንም የቤት ስራ ይዘን ወጥተን አበርክቶ ማድረግ እንደምንችል ማሰብ በየቦታው ትርጉም የማንሰጣቸው ግን አጠገባችን ላይ ያሉ እንደ ታሪክ ግን ለሚቀጥለው ትውልድ መሸጋገር የሚችሉ ቅርሶች በየቤታችን በየአካባቢያችን ስላለ እንደዚህ ሁሉም ኢትዮጵያዊ መጥቶ ሊያየው የሚችልበት አካባቢ ላይ ይሄ በቂ ነው የሚል ነገር የለንም። ከቦታ አንፃር በጣም ሰፋ ባለ መልኩ አካባቢያችንን ልናስተዋውቅ የምንችልበት እድል የሚፈጥር ቦታ ግንባታ ጭምር ተደርጎ ልናሸጋግር የምንችልበትን እድል መፍጠር ያስፈልጋል። መጀመሪያ ግን ወንድማችን ጭምር ሊያርፍበት ሊወድቅበት ቤተሰቡን ሊመራበት የሚችል ቦታ የቅድሚያ ተሰጥቶ ከከተማ አስተዳደሩ ጋር ማድረግ ያለብንን ነገር ለማድረግ ጥረት የምናደርግ መሆኑን በዚህ አጋጣሚ ቃል ለመግባት እንፈልጋለን። እናመሰግናለን።